Hey family, this is episode 2 of Decoding Wealth የሚለው ሲሪስ ላይ በዚህ ሲሪስ ላይ ፎርሙላ ሰጣችኋለሁ እንዴት ገንዘባችሁን ከዚህ በኋላ ማኔጅ ማድረግ እንዳለባችሁ how you invest እንዴት ገንዘባችሁን መቆጣጠር እንዳለባችሁ እና ምን ላይ ወጪያችሁ ማሳረፍ እንዳለባችሁ this is amazing topic mostly በዚህ ሲሪስ ላይ ሁለት መጽሐፎች አንብበን ነው ዲስክሪፕሽን ወይ ገለጻ እንሰጣለን ብለን ተስማማ ነው ሳይኮሎጂ ኦፍ መኒ እና ሪች ዳድ ኤንድ ፑር ዳድ የሚለው መጽሐፍ ላይ ኤክስፕሌን የሚያደርጋቸው ቶፒኮች ቦዝ ሞርጋን ሃውስሊ እና ሮበርት ኪዮሳኪ አይ ኖ ሪች ዳድ ኤንድ ፑር ዳድ ኢዝ ካይንድ ኦፍ ሰዎች አንብበው በጣም ብዙ ጥቅም አላቸው እና ግን በብዛት ጉሮዎች እና ብዙ ሰዎች ሲያነበቧቸው ብዙም ቫሉብል ያልሆኑ ኢንፎርሜሽን ያሉት ይመስላሉ። ግን በጣም የሚገርም መጽሐፍ ነው ሪች ዳድ ኤንድ ፑር ዳድ። ጊዜ ያስፈልገዋል፣ መደጋገም ያስፈልገዋል መጽሐፉን ኢንተርናላይዝ ለማድረግ አይ ቢሊቭ እሱን እኔም ደጋግሜ ሲያነበብኩት ሪሰርቾች ዩቲዩብ ላይም ስላዳመጥ በጣም ብዙ ጥቅም ነው ያየሁት። ከሱ መጽሐፍ ነው ዛሬም ፎርሙላ የምሰጣችሁ how you should manage your income account አሴታችሁን ምናምን የመሳሰለ ኤክስፔንስን ጨምሮ this is amazing ኤፒሶድ እስከ መጨረሻ ተከታተሉት። የሚገርም ኢንፎርሜሽን ነው የምታገኙት። it's your boy Prince Nate we can start ለመጀመር የመጀመሪያው ፖይንት ምንድነው? ሁሉም ሰው ዋጋ አለው ይገዛበት። ሰዎች በሁለት ስሜቶች ይንቀሳቀሳሉ። እነዚህ ስሜቶች ምንድናቸው? they are fear and greed። የሰው ልጅ ፍርሃት አለበት። ይሄ ፍርሃት ሞቲቬት ያደርገናል ብር እንድንሰራ። ብር ከሰራን በኋላ we get greed። ግሪዳችን ነው ምንድነው የሚያደርገው? ያለንን ገንዘብ ወጪዎች ይነግረናል። ግሪዳችን ይሄን ብታረግ ኤፒሶድ 1 ላይ ተመለሱና እዩት። ሪስፔክት አድማይሬሽን ኩል ለመምሰል ገንዘብ የምናወጣቸው አሉ፣ ግን ምንም ጥቅም የሌላቸው ሪስፔክት አድማይሬሽን የማይሰጡ ጀስት ወጪ ብቻ ሆኑ። ዋን ዲስ ግሪድ ሂት ሲያደርገ እናጠፋዋለን። ግሪዱ ከዛ ብራችንን ስናጠፋ ዊ ጌት ተመሳሳይ ፊሊንግ ወደ ፊሩ ድጋሚ ሞቲቬት ያደርገናል በደንብ እንድንሰራ። ይሄ ነገር በጣም መጥፎ የሰው ልጅ የሳይኮሎጂ ህይወት ነው። ምን ሀፕን ያደርጋል ይሄ ሲፈጠር? there is let's do this circle ይሄ ማይቋረጥ ሰርክል ነው ብላችሁ አሰቡት። what we call the circle is rat race። rat race ዋና ኮንሰፕቱ ምንድነው? you get a job because of fear ገንዘብ ለማግኘት ሞቲቬትድ ሆነ። once you get a job ኢንካም ታገኛለህ። ኢንካም ባላንስን ወይ አካውንት እንደመታው what you see is liability and expense። greed ሂት ስለሚያደርግ liability and expense ምንድናቸው? ላያቢሊቲ ምንድነው? ኤክስፐንስ I will explain in further። ላያቢሊቲ ኤክስፐንስ ብርን ስታጣው ድጋሚ ስትረስ ቢል ሲደራረብብህ በገንዘብ ድጋሚ ተጨማሪ ወደ መፈለግ ትመጣለህ። ሞር ጆብ ማለት ነው። አትወጣም መቼ ሞቲቬት ትሆናለህ በፍርሃት ገንዘብ ለመስራት። ኢንካም እንዳገኘ ከኤክስፐንስ ላይ ነው የምትወረው። ከዛ ሲያልቅብህ ብር ድጋሚ መስራት ስትረሱ ምናምን ሲጫጫነ the circle keeps going on። this is 9 to 5 እየተባለ የሚቀለደው ምክንያቱም 9 to 5 ውስጥ የገባ ሰው መቼም አይለወጥም። ለዛ ነው ከዚህ ውጡ። ጀስት እንዴት እንደምትወጡ በደንብ ኤክስፕሌን አደርገዋለሁ። ከ9 to 5 ከራት ሬስ ውስጥ the only escape ከዚህ ውስጥ እንዴት ነው? ከኢንካም ቀጥታ let's draw another box asset። let's call ይሄን path this is the exit። ከራት ሬስ የምትወጡበት መንገድ once you get job ወይ ጆባችሁን ተጠቅማችሁ ኢንካም እንዳገኛችሁ this ኢንካም ወደ አሴታችሁ ሲፈስ ነው። what is asset? this is you እንበል አግጥጣችኋል እንበል there is asset and there is also liability። let's say ኪሳችሁ ነው እንበል እዚህ ጋር ኪስ አላችሁ እንዳለ ነው ኪስ ነው። አሴት ማለት ኤቭሪዴይ ገንዘብ ወደ ኪስክ ወይ በቀን በወር በአመት ገንዘብ ወደ ኪስክ የሚከት ነገር በሙላ ኢትስ ኮልድ አሴት። ላያቢሊቲ ምንድነው? ኤቭሪ መንት ኤቭሪ ዴይ ኤቭሪ ይር ዊክ ገንዘብ ከኪሳችን የሚያወጣ ነገር ኢትስ ኮልድ ላያቢሊቲ። ድሃ እንዴት እንደሚኖር ላሳያችሁ። ካሽ ፍሎ ማሳያችሁ። የድሃ ሚድል ክላስ ላይ ያለና
ሪች እንዴት እንደሚኖሩ ገንዘባቸው። there is income statement አለ it's called income እና expense I hope ትክክለኛ expense አጣጣፍ let me check yeah ትክክለኛ expense አጣጣፍ so how the poor lives እንዴት ነው የሚኖረው ደሃ once they get ገንዘብ ወደ ኢንካማቸው ወደ ኪሳቸው እንደገባ ቀጥታ ኤክስፐንስ ሆኖ ይወጣል። what are expenses ካላችሁ expense are tax expense are rent ክፍያ food and clothes ይሄ ነው ከእጅ ወደ አፍ የሚባል ኑሮ ማለት ገንዘብ ኪስ እንደገባ ቀጥታ ይወጣል። ዝም ብሎ ከዚህ እንደዚህ ቀይሮ ማቀባበል ነው ወደ አንተ ኪስ ብቻ ኪስን ነክቶ ብቻ ነው የሚያልፈው ገንዘቡ። this is how the poor lives ሚድል ክላስ እንዴት ነው የሚኖሩት? እነሱ ጋር ባላንስ ሺት አድ እናደርጋለን። ሪች ዳድ ፑር ዳድ የሚለው መጽሐፍ ያነባችሁት አይ ሆፕ ሪኮግናይዝ ታደርጉታላችሁ ይሄ ነገር። so there is asset and there is liability. how the middle class ይኖራል ካላችሁ once they get their income የሚድል ክላሶችን ለሚትራይ once income ሂት እንዳደረገ ገንዘባቸው ቀጥታ ላያቢሊቲ ላይ ያውሉታል። ከላያቢሊቲ በኤክስፔንስ ሆኖ ይወጣል ገንዘባቸው ማለት ነው። ኢንካም መጣ ላያቢሊቲ ውስጥ ይገባል፣ በኤክስፔንስ ይወጣል። ላያቢሊቲ እነማን ናቸው ከተባለ ኢትስ ሞርጌጅ አይ ሆፕ ዩ ኖ ሞርጌጅ ምን እንደሆነ በብድር ቤት መግዛት ነው በወር በአመት እየከፈላችሁ። አዘር ላይቢሊቲ የሚባሉት የመኪና ኪራይ፣ ካር ሎንስ። ላይቢሊቲ ማለት በቀላል ወርድ በየወሩ ወይ በየአመቱ የምትከፍሏቸው ነገሮች ማለት ነው። ሞርጌጅ ምንድን ነው? ቤቱን ኦን መቼም አታደርጉትም። 5 ዓመት 10 ዓመት ምናምን ሊፈጅ ይችላል። ተበድራችሁ ተገዙታላችሁ፣ በየወሩ ትከፍላላችሁ። ዘን ኤቭሪ ታይም ኤክስፔንስ ስላለው ለቤቱ እሱንም ለማቆየት ቢል ይኖርባችኋል፣ ታክስ ይኖርባችኋል፣ የመሳሰሉት። ሶ ኢንካም ከመጣ ላይቢሊቲ ላይ ከዋልከው ኦልዌይስ ኤክስፔንስ ሆኖ ይወጣል። መኪና በብድር ከገዛ መኪናውን ኦን ሳታደርገው በ5 ዓመት ውስጥ ብር ብቻ እየከፈልክ ለነዳጅ ለፊውል ወጪ እያወጣክ ኦልዌይስ ኤክስፔንስ እየሆነ የምትኖርበት መቼም ከሚድል ክላስ ውስጥ ጀስት አሁንም ራትሬት ውስጥ ነክ የምትኖርበት የሚድል ክላስ ኑሮ ደግሞ ላይቢሊቲ ገዝተው በኤክስፔንስ ይወጣል። Now let's look at rich people. Rich peopleዎች they don't have job. በጭራሽ ተቀጥሮ አይሰሩም። ምክንያቱም እመጣላችኋለሁ የሆነ ኮንሰፕት ስለ ኢምፕሎይ እና ስለ ኢንቨስተሮች ልዩነት። what they do is rich peopleዎች they have asset ኢንካማቸውን ቢውልድ አድርጓል አሴት ላይ አሴታቸው ወደ ኢንካም ይመጣል። so every time ብር የሚወጣው ከነሱ ከአሴት ኢንካማቸው ወደ ኢንካማቸው ይገባል። ከፈለጉ ኤክስፔንሳቸውን ኬር ያደርጋሉ። ይሄ አሴት መቼም የማይጠፋ ነገር ነው። በየወሩ በየአመቱ እያደገ ገንዘብ ወደ ኪሳቸው የሚከትላቸው ነገር ነው። አሴት ኤግዛምፕል ነው። አሴቶች እነምን ምንድን ነው? ሪል ስቴት፣ ኢንተሌክቹዋል ፕሮፐርቲ። በእናንተ ላይሰንስ ተደርጎ ሁሉም ነገር ከመጣ ኢንተሌክቹዋል ፕሮፐርቲ ቼክ አድርጉት፣ ሪሰርች አድርጋችሁ። ስቶክ በቀላሉ እንዴ ሚድል ክላስ ላይ ሆናችሁ ቤት የምታከራዩ ከሆነ ሪል ስቴት ያው ዋና ሀሳቡ እንደዛ ነው። this is አሴት ነው። በየወሩ ገንዘብ የሚያስመጣል ነገር በሙላ ምንም ነገር አሴት ይባላል። so this is ካሽ ፍሎ። የፑር ፒፕል እጅ ወደ አፍ ነው፣ ይገባል፣ በኤክስፔንስ ይወጣል። ሚድል ክላስ ኢንካም ይመጣል። አሴት ብሎ የሚያስቧቸው ላይቢሊቲዎች አሉ፣ ሞርጌጅ፣ ካር ሎንስ የመሳሰሉት ከኪሳቸው በየወሩ ወጪ የሚያስመጣቸው እነሱ ከገዙ በኋላ በኤክስፔንስ ይወጣሉ። ፑሩ ምንድነው የሚያስበው? ጀስት እሱ ሰርቫይቫል ነው። ሚድል ክላስ ምንድነው የሚያስበው? ኦልዌይስ ግሪድ አታክ ስለሚያደርገው ዋንስ ዴይ ጌት ኢንካም ላይፍ ስታይላቸውን ነው አፕግሬድ ማድረግ የሚፈልጉት።
ገንዘብ የሚያመጡበትን መንገድ አይደለም። ላይፍ ስታይላቸውን አፕግሬድ ማድረግ ስለሚፈልጉ ፔይ ትልልቅ ገንዘቦች ላላስፈላጊ ወጪዎች። መኪና ማያስፈልግ ላያቢሊቲ ነው። ገንዘብ ወደ ኪስ አይከት። ቤት ሞርጌጅ በ5 ዓመት በ10 ዓመት ይከፈላል ተብሎ ይወራሉ። ማስታወቂያ ያሉ ሄደው ይከፍላሉ። ግን እነሱ ላያቢሊቲ ናቸው የሚፈጥሩት። ላያቢሊቲዎች ደግሞ ኤክስፔንስ ነው። ኤቭሪዴይ ላያቢሊቲ ለእናንተ ምንም አይሰራላችሁም። ኦንሊ ፎከስ ኦን አሴት። ምክንያቱም ላያቢሊቲ ከኪስ ሁሌ ነው የሚያወጣልህ። አሴት ሁሌ ነው ኢንካም ይሆንልህ። አሴት ወጪን ይሸፍንላል በምትፈልግበት መንገድ። መኪና መግዛት ስታስብ ገንዘቡን አሴት ላይ አውለው ኢንቨስት አድርጎ ከዛ እሱ እያደገ ራሱ ይከፍልልሃል ኢንካም ሆኖ ለመኪናው። አሁን አሴት አለክ የሚከፍልልህ ጀነሬት የሚያደርግልህ ገንዘብ ኢንካም እየሆነልህ መኪናውም አለክ። This is how the rich or the wealthy people lives. So let me explain one thing. በብዛት ብዙ ሰዎች ኮንፊውዝ አድርገው የሚያስቡት your house የምትኖሩበት ቤት። let me ask you እስኪ ይሄን ነገር ቤት አሴት ነው ወይስ ላያቢሊቲ? የምትኖሩበት ቤት ማለት ነው። ኮሜንት ላይ ጻፉልኝ። ግን እዚህ ጋር ልመልስላችሁ። የምትኖሩበት ቤት is a clear fucking liability። እንዴት ብላችሁ ከጠየቃችሁ ተመልሼ እመጣላችኋለሁ። እዚህ ጋር አሴት ኪሳችሁ ውስጥ ገንዘብ የሚያስገባ ነገር ነው። ላያቢሊቲ ከኪሳችሁ የሚያስወጣ ነገር ነው። ቤት ከገዛክ አሴት ብለህ የምታስበው ኢን ፊውቸር የቤቱ ቫልዩ ይጨምርና እሸጧለሁ ብለህ በማሰብ ነው። በፊውቸሪስቲክ በሀሳብ ማለት ነው። ግን ሁሌ ቤት ዋጋ ላይጨምር ይችላል። it's just ገስ ነው፣ ጋምብል ነው እያደረክ ያለው። ቢል አለብክ፣ ታክስ ትከፍላለህ፣ ፕሮፐርቲ፣ ሌሎችም ተጨማሪ ወጪዎች አሉ በቤትህን ለማስተካከል ሜንቴናንስ ስራን የመሳሰሉት። ታዲያ ይሄ ገንዘብ እያስገባ ነው ኪስ ውስጥ ነው። ቤት ራሱ it's a fucking liability, it's not asset። ቤት በመግዛት ምን ሉዝ ታደርጋለህ? there is opportunity cost። ይሄ ቤቱን መግዣ ብርህን አሴት ላይ አውለክ ሌላ ገንዘብ በምታመጣበት መንገድ እያለ አሁን ሎክ አደረከው ቤት ላይ። ይሄ ከዛ ድጋሚ ተጨማሪ ወጪ እየሆነብህ ይመጣል። that's why ቤት is not asset, it's liability። ብዙ ሰዎች ኮንፊውዝ ያደርጉታል ቤትን። so this is the full የሮበርት ካዮሳኪ ሪች ዳድ ፑር ዳድ ላይ ኤክስፕሌን የሚያደርገው ነገር። ፎርሙላውን ከመንገሬ በፊት አነጋር ልንገራችሁ ነው። there's ሁለት አይነት ሰዎች አሉ እዚህ ምድር ላይ there are employees and there are also investors። ተቀጣሪዎች ኤምፕሎይዎች trade their time trade their time for money። ኢንቨስተሮች ወይ wealthy peopleዎች trade their money for time። try to understand the concept። ፊር ስላለበት ፊርና ግሪድ ስለሚቆጣጠረው ይሄ ኤምፕሎይ ሁሌ ሰዓቱን ለብር ትሬድ ያደርጋል። ኢንቨስተር ግን they value their time። ብራቸውን ተጠቅመው ታይማቸውን ሴቭ ያደርጋሉ። እንዴት ነው ሴቭ የሚያደርጉት? they follow this formula። ፎርሙላውን አሁን በደንብ ግልጽ አድርጌ ልስጣችሁ። ማይ ፎርሙላ ከዚህ በኋላ ገንዘብ ስታገኙ እንዴት ታውሉታላችሁ? ኢንካም መጣ ኪሳችሁ ውስጥ ሂት እንዳደረገ ቀጥታ ዩሉ ቢዝነስ ኦፖርቹኒቲዎች፣ አሴቶች በወር በአመት በመሳሰሉት በጊዜ ፒሪያዶች ኪሳችሁ ውስጥ ገንዘብ የሚያስመጣላችሁ ነገር ቼክ ታደርጋላችሁ። ስታርታፕ ሊሆን ይችላል፣ ሪል ስቴት ላይ ኢንቨስት ማድረግ ትችላላችሁ። ከትናንሽ ነገሮች ካፌ የመሳሰሉት አንዳንድ ትናንሽ ማሴቶች አሉ። ስቶክን መግዛት አለ። ኢትዮጵያ ካፒታል ማርኬት ተከፍቷል። ቱ ዱ ዩር ሪሰርች ሊያድግ የሚችለው ኢትዮ ቴሌኮም አለ። አንዳንድ ነገሮች አልነግራችሁም። አናት ፋይናንሻል አድቫይዘር እነሱን ትገዛላችሁ። አሴት this asset ካሽ ፍሎ ይፈጥርላችኋል። this ካሽ ፍሎ ሰዎች can take care your expenses, your luxury liabilities. You see? luxury
ወይ ላያቢሊቲ። this is the formula once ገንዘብ ኪሳችሁ ውስጥ እንደመጣ ቀጥታችሁ ላያቢሊቲ ላይ አታውሉት። ልብስ አትግዛ፣ መኪና አትግዛ፣ ቀጥታ አሴት ላይ ያለ አሴትክ ሌትስ ሴይ አሴት ዩቲዩብም ቻናል አሴት ነው። ምክንያቱም ጊዜያችሁን አንዴ ብቻ ነው አፕሎድ የምታደርጉት። ዘ ኢንካም ጀነሬት እያደረገ መንዝሊ ይመጣል። this is one asset። ሌሎችም የእናንተን ፕሬዘንስ ሳይጠይቅ ገንዘብ ጀነሬት ሊያደርግላችሁ የሚችሉትን ነገሮች ሪች አውት ቼክ አውት። አሴት ላይ ካላችሁት በኋላ ይሄ አሴታችሁ ገንዘብ ጀነሬት የሚያደርግላችሁ ካሽ ፍሎ ስለሚፈጠር this ካሽ ፍሎ ኢንካም ይሆናችኋል መልሶ። you can take it back to ኢንካም ድጋሚ አሴት ላይ ኢንቨስት እንድታደርጉት ከፈለጋችሁ ነው። ሌክዠሪ ላያቢሊቲዎች መኪና ትገዛለህ፣ ሌላም ነገር መግዛት ትችላላችሁ፣ የእናንተን ኤክስፔንስ ማለት ነው። this is the fucking formula ለመኖር ፋሞች። ደሃ እንዴት ነው የሚኖረው? ኢንካም ይመጣል፣ ቀጥታ ሌክዠሪ ይገዛሉ። ከዛ ሌክዠሪ ከመጣ በኋላ መንዚል ዴፕት ውስጥ ነው የሚገባው። ዴፕት ይሄ ዴፕት ፊር ይፈጥራል። ፊሩ የት ነው ያለው? ኢንሳይድ ዲስ ራት ሬስ። እንግዲህ ይሄን የመሰለ ኖሌጅ ነው ያለው ከሪች ዳድ ፑር ዳድ ከሚለው መጽሐፍ ላይ። this is amazing። ድጋሚ ኤክስፕሌን ማድረግላችሁ ኮንሰፕት አለ ቀጣይ ላይ ደግሞ ሳይኮሎጂ ኦፍ መኒ ስፔንዲንግ መኒ። ትናንት ኤክስፕሌን ያደረኩት ኤፒሶድ 1 እዩትና ስፔንዲንግ መኒ ቱ ሾው ፒፕል ሃው ማች መኒ ዩ ሃቭ ኢዝ ዘ ፋስተስት ዌይ ቱ ሃቭ ሌስ መኒ። ፊር የሚፈጥርባችሁ ገንዘብ ከሰራችሁት በኋላ ግሪድ የሚያመጣው ፍላጎት አላስፈላጊ ነው። it's just ግሪዳችሁን ነው። ገንዘብ ስናወጣ ሪች የሆነን ይመስለናል፣ ግን አንዳንዴ ጀስት አሽሹት ሪችነስን መምሰል። ቢልድ ዩር ዌልዝ ነው። ዌልዝ ደግሞ አይታይም። ሲ ኤፒሶድ 1 ዌልዝ አይታይም። ስለማይታይ ከማን መውሰድ እንዳለብን ምክር መስማት እንዳለብን ዊ ዶንት ኖ። ሶ ይህንን ፎርሙላ ከተጠቀማችሁ this is ዌልዝ ትክክለኛ። አሁንም ሀብታሞች ስታዩ ስናዴር አባውት የያዙት መኪና፣ ያደረጉት ሰዓት፣ የለበሱት ልብስ ነው። እነሱንም ስታዩ እናንተ መኪና የሚነዱትን ያደረጉትን ሰዓት፣ የለበሱትን ልብስ ስታዩ እናንተ በእነሱ ሹ ነው የምታዩቸውና ምንም እነሱ ጋር የሚያወጡት ነገር የለም። እናንተም ተመሳሳይ ላያቢሊቲ ላይ ስትሆኑት ማንም ሪስፔክት የሚሰጣቸው የለም። ተመሳሳይ ነው። አሁን ሰውየውን ስታዩ ቀና ካል ሌላም ሰው አንተም ከገዛው በኋላ ይቀናብሃል። ሪስፔክት አይገዛል ያ ላያቢሊቲ ማለት ነው። ሶ ፎሎ ዲስ ፎርሙላ ኢንካም ወደ አሴት ዘን ካሽ ፍሎ ጀነሬት የሚያደርገው ከፈለገን ሌክዠሪ ነገራችን ቴክ ኬር ማድረግ እንችልበታለን ኤክስፔንሳችንን፣ ወይ ደግሞ መልሰን ወደ አሴት ልናውለው እንችላለን። ምክንያቱም አሴቱ የተረበ ነው የሚመጣው። this is ኤፒሶድ 2። ቀጣይ ኤፒሶድ ላይ I have written እዚህ ጋር ዲስክሪፕሽን አስቀምጥላችኋለሁ ወይ ታይትሉን የቀጣይ ኤፒሶድ። so this is going to be amazing series ኢንጆይ የምታደርጉት ይመስለኛል because I'm enjoying it ይሄን ኮንሰፕት ኤክስፕሌን ለማድረግ። this is decoding wealth with fucking Prince Nate. Much love and respect. I love you guys and I also respect you. Yeah, drop your thoughts በኮሜንት ላይ ላይክ አድርጉት፣ ሰብስክራይብ አድርጉት ይሄን ቻናል። let's try to grow it ምክንያቱም በጣም አድቫንቴጅ ያለ ነገሮች ስለሆነ ሼር የሚደረጉት። so yeah, this is everything I have prepared for this session. Thumbs. This is my signature.